ስልክሽን እዛ ረስተሽልሽ እሺ አሁን ልታስጨርስልኝ ትችላለህ? ምንድነው ግን አንቺ እንደዚህ የምታካብጪው? ያለፈ ጉዳይ አይደል እንዴ? በቃ ለምን አትረሺው? የጠየቅኩህ መልስልኝ። እየነገርኩሽ አይደል እንዴ? ለምንድነው አርፈሽ ማትቀመጪው? በቃ የሰው ህይወት አትበጥብጪ። እንደዛ ነው። ምን እንደማደርግ አሳይሃለሁ። ምን ልታደርጊ? ምን ታደርጊ? እቺ ያማታል እንዴ? አይ ሰለሞን ይሁላ አንተ ስራ ቆይ ግን አንተ ምን ሆነ? ችግር ገጠመኝ እርሜን ድረስልኝ የሆነ ነገር ሆኛለሁ ስለ እንደዚህ ተጀነነ አርፍደህ ነው የምትመጣው? በመጀመሪያ ሰላምታ አይቀድም? ደግሞ ምንድነው ድራፍት እንዴ? ካገባው በኋላ አልኮል አልቀምስም ብለህ እንደዛ ጎረረ? ዳንኤል ምንድነው? አቤት አጠገብህ እኮ ነኝ። ምንድነው የሚያስጨው? በሰላም ነው? ምን ሰላም አለ? ኧረ ቆይ በእናትህ ተረጋጋና የሆንከውን ነገር ንገረኝ። እንዴት ልረጋጋ? በስር ካገባው ገና አንድ ወሬ ነው። ችግር ቤቴ ውስጥ አብጥጦ እንደዚህ ትዳሬ ሊፈርስ ጫፍ ላይ ደርሶ እንዴት ብዬ ነው የምረጋጋው? ቆይ እሺ ይሁን። እሺ ምንድን ነው የተፈጠረው? መቅደስ ምንድን ነው የምታወራው? እኔ ምን እንደማወራ አልገባኝም። የምታወራኝ ነገር ካለ እውነቱን አውራ። ከዚህ በላይ ምን ሌላ እውነት አለ? እውነታውን እኮ ነው እየነገርኩህ ያለሁት። በፈጣሪስ አንተ ምን አይነት እብድ የሆነች ልጅ ነች? በእናትህ አየህ አይደል? የዛኔ ይቅርብህ እያልኩ ስነግርህ የነበረው ለዚህ ነበር። አሁንማ በቃ ፍሬሽ ትዳርህን በገዛ በራስህ እጅ ልትበትነው ነው ማለት ነው። እኔ እኮ ስለምታሳዝነኝ ነው። ከአረብ ሀገር ስመለስ አንተን ነው ማገባ ስላለችኝ እዛ ሰው ሀገር የሆነ ነገር እንዳትሆን ብዬ እኮ ነው በእኔ ቤት እሺ ስላት የቆየሁት። አሃ እሷ አረብ ሀገር ደክማ በምትልክልህ ገንዘብ አንተ ደግሞ ትዳር ያስክበት። ዳንኤል ይህ ስላለፈው ስህተቴና ጥፋቴ እየነገርክ እንድትወቅሰኝ እኮ አይደለም። አሁን ከገባሁበት ችግር ውስጥ እንድታወጣኝ መፍትሄ እንድትፈልግ እኮ ነው የጠራው። ከየትኛው ችግር ነው እኔ የማወጣ? እባክሽ በእናትሽ ይሄን ኮካሽን ወደዛ አድርጊ። የሚጠጣ ነገር ለዚች ነው የለችም እንዴ? እንዴ መጠጡን ተወደድሽበት አይደል እንዴ? ደሞ ልትይ ነው? እሱ ነው መደበቂያ። በነገርሽ ላይ አደርገዋለሁ የምትይው ነገር አስቢበት።
ከከፈልሽ ዋጋ በላይ እንዳያስከፍልሽ። ከዚህ በላይ ምንም ዋጋ የሚያስከፍለኝ ነገር የለም። በሰው ሀገር ስንት መከራ ይቻለው ተንቄ ስንት የሰፊት ገርፎኝ ደላላ ስንት አሰቃይቶኝ ከፖሊስ ጋር ተሯሩጬ ስንት ዓመት እኮ የሰበሰብኩ ገንዘብ ነው። ለቤተሰቤ እንኳን ምንም አላደረኩኝም። እሱን እረዳለሁ ለነገ ህይወቴ ይጠቅመኛል ብዬ። በደንብ አስቢበት ጓደኛዬ። ግን በቃ የሚያስፈልግሽ ምንም ነገር ይሁን ከጎንሽ አለሁ። ግን እኮ በቃ አንዴ ተሳስተሻል። ስህተቴን በገዛ እጄ አርመዋለሁ። አረ በደንብ አስቢበት። ምንም ማሰብ አያስፈልግም። ማድረግ ያለብኝን በሙሉ አደርጋለሁ። እሺ አሁን መጠጣት ትፈልጊያለሽ ወይስ አትፈልጊም? እሺ በቃ ዘሽ ሰላም እንዴት ነህ? ሰላም ነው። እግዚአብሔር ይመስገን አለኝ። ስራ መቀጠር ፈልጌ ነበር። ምን ስራ? የቤት ሰራተኛ ናት። ኧረ እባክሽ አቀልጂ። የቤት ሰራተኛ አንቺ? አዎ። ኧረ አቀልጂ ሆነሽ ስራ ቦታ። እየቀለድኩ አይደለም። ኧረ እንዴ ወይኔ በእናትሽ እዚህ ጋር አሁን እኮ ሰራተኛ ፈልጋ መታ ነበር። በእናትሽ ወይ ስልክሽን በቃ አስቀምጪና ትንሽ ቆይተሽ ደውዪ። እያዛው እሺ እሺ 09 ደውልልሻለሁ። እሺ አመሰግናለሁ። ስልክ እጠብቃለሁ። ሰላም እንዴት ነሽ? የሳባ ቤት ነው? አዎ የሳባ ቤት ነው። ሳባ የለችም? ሳባ የለችም። ለጊዜው አመሰግናለሁ። የምትፈልጊው ነገር ካለ ግን እኔ ላስተናግድሽ እችላለሁ። አይ እሷን ነበር የፈለኩት። እሺ የኔ ቆንጆ። እሺ ቻው። ሄሎ ወይ ጓደኛዬ፣ አጣርቻለሁ። በቃ ፀጉር ቤቱ እሷ ነው። ፍቅር ወይ ሰርግ ትዳር እንዲህ መሆኑን ባቅ ኖሮ ገና ድሮ ነበር እኮ ማገባክ። የኔ ፍቅር ገና ከተጋባን 1 ወራችን ነው። ምኑን አውቀሽ ምኑን አጣጥመሽ ነው እንደዚህ የምትይው? እንዴ በጣም እኮ ጥሩ የፍቅር ጊዜ እየሰጠኸኝ ነው። ለነገሩ ልክ ነሽ። ልብ ለልብ ነፍስ ለነፍስ ካልተጣጣሙ በስተቀር አይደለም ይሄን ያህል ጊዜ ለሰከንድ እንኳን ከአንድ ሰው ጋር መቆየት በጣም ከባድ ነው። በጣም እንጂ። በነገራችን ላይ እኔ ዓለም ላይ ካሉ ሴቶች ሁሉ እድለኛ እንደሆንኩ ግን ታውቃለህ? በምን? እንዴ ይሄ መቼም ጠፍቶኝ ነው መቼም አትለኝም። እግዚአብሔር አንተን ስለሰጠኝ ነዋ። ሄሎ ሰላምዬ፣ እንዴት ነሽ? አንቺ ፎቶዎቹ እንዴት ነው የሚያምረው! ፎቶዎቹን አይሻቸው? ወደድሻቸው አይደል? አዎ ጥሩ ጊዜ እያሳለፍን ነው። እኔ ያለሁለት ምን ይሆናል ብለሽ ነው? ይልቁንስ አንቺን ብቻሽን ተውኩሽ መሰለኝ። ምንም ችግር የለውም አታስቢ።
ደስተኛ መሆንሽን ነው የምፈልገው። ሰላሜ በጣም ነው የማመሰግነው። እሺ ለማንኛውም የተረፈውን ነገር ስንገናኝ ስመጣ እናወራለን። በሚቀጥለው ሳምንት ወደ ስራ እመለሳለሁ። እሺ እሺ ማሬ ቻው። እስክንገናኝ ትናፍቂኛለሽ። እሺ መልካም ጊዜ። እሺ እሺ ቻው። እንዴ የምር ግን ወደ ስራ ልትመለሽ ነው? ምን ሰላምን እኮ ብቻዋን ተውኳት። ያው እሷም እኮ ስታገባ ውለታዋን እንመልሳለን። ምን ችግር አለው? በሚገባ እንጂ እንመልስላታለን። ሰራተኛ ግን መፈለግ ሳይኖርብን አይቀርም። ምክንያቱም ቀን ስራ ውለን መተን ድጋሚ ኩሽና ምናምን ማለቱ ይከብደናል። አየኔ ፍቅር በዚህ ጊዜ እባክሽ ሰራተኛ ማግኘት በጣም ከባድ ነው። እሱስ ልክ ብለሃል። እኔም እኮ ለዛ ብዬ እኮ ነው ቀድሜ ለደላለው የነገርኩትኝ። ቆሻውን ሰራተኛ እንኳን ብናመጣ እዚህ ቤት ውስጥ እኮ አይመቸንም ማለት ለነፃነታችን እኮ ደስ አይልም። አቤት አንተ ደግሞ እንደው የምትለው ነገር አታጣም። አሁን ሰራተኛ ብንቀጥር መኝታ ቤት ይዘናት የምንገባ መሰለ እንዴ? አፍራን እኮ አተኛም። ካልሽሽ እንግዲህ የአንቺ መልካም ሀሳቦች ሁሉ የኔም ሀሳቦች ናቸው። ስለዚህ ተቀብያለሁ። ነገ ግን ትመለሳለህ አይደል? እኔ ወድ ኦፍ ኮርስ እመጣለሁ። እንዴ ከቀያሪ ልብስ እኮ ሳልይዝ ነው የምሄደው የኔ ፍቅር። እሱስ ልክ ብለሃል። ግን አብሬ ብሄድ ግን ፍቃደ ቢሆን ደስ ይለኝ ነበረ። እኔም ደስ ይለኝ ነበር። ግን ያው የማሚን ባህሪ ታውቂው የለም። ሁለታችንም አንድ ላይ ካገኘችን አትለቀንም። በዛ ላይ ደግሞ አዲስ ሙሽሮች ነን። እኔ ጋር ቆዩ እንደዚህ አድርጉ ምናምን ብላ ጭቅጭቅ ነው የምታደርገን። ስለዚህ እኔ ልሂድና መድኃኒቷን ሰጥቻት ቶሎ እመለሳለሁ። ግን ሰላም ትመጣለች አይደል? አዎ ሰላም እመጣለሁ ብላለች። ግን ምን ለአንድ ቀን አዳር ምን ችግር አለ ብለህ ነው? ማሬ ምንም እንዳታስብሽ። እሺ እኔ ቆንጆ በጣም ነው የምወድሽ። መልካም ቀን። ቻው። እሺ መልካም ጊዜ ይሁንልሽ። እሺ እኔ ቆንጆ። ስማ መኪናው መሄድ አይመስለኝም። እኔ እንጃ ሰውየው ምን እንደነካው አላውቅም። አንዴ ቀንሱልኝ አንዴ ምናምን እያለ ምክንያት እያበዛ ነው። አረ ምንም የማይለው ነገር የለም። አስፈትሹ ነው እንዴ የእውነት? እስኪ ለማንኛውም የሆነ ቦታ አንድ ጉዳይ አለችኝ፣ ወደዛ እየሄድኩኝ ነው። እደውልልሃለሁ፣ እንደዋወል። ሄሎ አረ ምንም የለም ብራዘር። እደውልልሃለሁ ሲኖር። እሺ 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 አባቴ። በስመ አብ ወወልድ። ምንድን ነው አንቺ ምንድን እንደዚህ የሚያቀያይርሽ ነገር? ባለፈው ስመጪ ሌላ ሰው፣ አሁን ስመጪ ሌላ ሰው። ምንድን ነው እሱ? እደውልልሃለሁ። ሄሎ ሳባ፣ ልጅቷ መታለች። መኖሪያ ቤት ያለችኝ ሰራተኛ ቀርቦታለች እዚሁ አካባቢ። በቃ ነይ። እዛው ነኝ ያለው ሳልወጣ ነኝ። እኔ የምልሽ ከዚህ ቤት የሰው ቤት ሰርቼ አላውቅም ነው ያልሽኝ ማሬ? አዎ ሰርቼ አላውቅም እቴ። አዲስ አበባ ዘመድ ስለሌለኝ ያው ትምህርቴን ለመማር ስል ነው ይሄንን አማራጭ የመረጥኩት። ምንም አትጨናነቂ እሺ። ስለ ትምህርቱ ምንም አታስቢ። የሚቀጥለው ዓመት ነው ራሴ ወስጄ አስመዘግብሻለሁ። እሺ እትዬ። ይሄን ደግሞ በጣም ሰው ስለሌለ ስራም የለም ቤት። እሺ እሺ ምንም አትጨናነቂ እሺ። እግዚአብሔር ይስጥልኝ። እንደው ያገሬ ታውት የእናትና የአባቴ ምርቃት ጥሎ አልጣልኝ። ቤታችን እንግዲህ ይህንን ይመስላል። መግዲ ቤታችን እንዴት አየሻል? ቆንጆ ነው። እሺ ጥሩ። ቆይ መጣሁ።
ወይቲ ምን ሆነሽ ነው? ኧረ ነቃ ነቃ በይ። እንደ ቤትሽ እሺ። እኔም እኮ ቤትሽ እኮ ነኝ። ነቃ ነቃ በይ። ይሄንን ሻወር ወስደሽ ልበሽው እሺ። ከዛ በኋላ ቤቱን ምናምን ደግሞ በደንብ አድርጌ ያሳይሻለሁ። ማሬ ፀጉርሽ ግን በጣም እኮ ነው የሚያምረው። ብለሽ ነው እንዴ? በጣም ነው እንጂ የሚያምረው። መቼም የክፍለ ሀገር ልጆች በፀጉር መቼም አትታሙ። ሌላ በምንድን ነው የምታማው? አይ የምትታሙበት ነገር ይጠፋል ብለሽ ነው? ባለቤትሽ አይመጣም እንዴ? ባለቤቴ እናቱ ታሞ መድኃኒት ሊያደርስ ይሏል እና ያው ይመጣል። እግዚአብሔር ይማራቸው። አሜን ማሬ። እኔማ አብረን መሄድ የምንችለውን ጥላኝ ትሄዳለህ? ማዘር እንዴት ነች? ማዘር ደህና ነች፣ ምንም አትልም፣ ተሽሏታል። አይ አሪፍ። በቃ ገብተን አንድ ሁለት እንበላ። ጥሩ ሀሳብ ነበረ፣ ግን ዛሬ ከይቅርታ ጋር ይለፈኝ። ሳቢ ቤት እየጠበቀችኝ ነው። ከስንት ጊዜ በኋላ ዛሬ ተገናኝተን ቁጭ ብለን መጫወት ሲገባ ወደ ቤት ትለኛለህ ወይስ ደበረ? ኧረ አልደበረኝም፣ እንዲሁ ዝም ብዬ በጊዜ መግባት ስለፈለኩ ነው። ይገርማል በጣም የአዲስ ሙሽራ ነገር። አንተ ነበርክ እኮ በጣም እየጨቀጨከኝ እኮ ካልጠጣን የምትለኝ ነበር። አዎ ይገባኛል፣ ግን ምን መሰለህ የሴቶችን ባህሪ ታውቀዋለህ አይደለ? እመጣለሁ ብዬ ደውዬላታለሁ አይደለም መቆየት ትንሽ እንኳን ባረፍድባት ትነጫነጫለች። አይ በቃ እንደተመችሽ ይመችሽ። አብሽር፣ ሌላ ቀን እንገናኛለን። እሺ ሳቢ ሳቢ ማንሽ? የፌስቡኳ መቅደስ። ምን እንደዚህ ታምራለህ እንዴ? እንዲህ ሸበላ ሊያውም እንደዚህ ረጅም አትመስለኝም ነበር። ሳባ ሳቢ ሳባ ሳባ የለችም? ሳቢ ምን ናችሁ ነው? ምን ያህል ማሬ? ምን ያህል ነው? ምን ያህል ምን ተፈጠረ? ይቅርታ ትዬ ሰራተኛ መቅጠርሽን አልነገርሽም መሰለኝ እና ድንገት ሲያኝ ደንግጦ ነው። ውይ ለዛ ነው እንዴ? እኔ ደግሞ ማማ እኮ ይሁን ነገር ይሁን እኮ መስሎኝ በጣም ደንግጬ ነበረ። ከመንገድ ነው መሰለኝ የመጣው። የሚበላ ነገር ላቀራርብ እና በል እንግባ ወደ ውስጥ። ማሬ አድራለሁ ብለህ ካልነበረ እንዴት ተመለስክ? ብቻሽን እኮ እንዳትሆኚ። ማማ ግን እንዴት ነች? ተሽሏታል? አዎ ደህና ናት። ምን ሆነሃል የኔ ፍቅር? እስካሁን ድረስ እኮ ድንጋጤው እኮ አልለቀቀህም። ኧረ በእናትህ ዘና በል ዘና በል። ምን ሆንኩ እንዴ? ምንም ማለቴ ደህና ነኝ። መንገዱ ትንሽ አድክሞኝ ነው። እሺ እንደዛ ከሆነ ራታችንን በልተን አረፍ እንላለን። እሺ አይዞህ። እሺ ነው ወድ መቅዲ እስቲ ራት አቀራርቢልን።
ይሄንን አንቺ ቆይ ግን አንተ ምን ሆነህ ነው? ችግር ገጠመኝ እርሜን ድረስልኝ የሆነ ነገር ሆኛለሁ ስለ እንደዚህ ተጀንነ አርፍደህ ነው የምትመጣው? በመጀመሪያ ሰላምታ አይቀድም? ደግሞ ምንድን ነው ድራፍት እንዴ? ካገባው በኋላ አልኮል አልቀምስም ብለህ እንደዛ ጎረረ ያኔ ምንድን ነው? አቤት አጠገብ እኮ ነኝ። ምንድን ነው የሚያስችው? በሰላም ነው? ምን ሰላም አለ? ኧረ ቆይ በእናትህ ተረጋጋና የሆንከውን ነገር ንገረኝ። እንዴት ልረጋጋ? በስር ካገባው ገና አንድ ወሬ ነው። ችግር ቤቴ ውስጥ አብጥጦ እንደዚህ ትዳሬ ሊፈርስ ጫፍ ላይ ደርሶ እንዴት ብዬ ነው የምረጋጋው? ቆይ እሺ ይሁን፣ እሺ ምንድን ነው የተፈጠረው? መቅደስ ሰተት ብላ ቤቴ ድረስ መጣች። መቅደስ ምንድን ነው የምታወራው? እኔ ምን እንደማወራ አልገባኝ። በምን ምክንያት? እኔ ምን አውቃለሁ? እቺ ሳባናታ አሁን ስራ ልጀምር ስለሆነ ሰራተኛ ያስፈልገናል፣ ከስራ ደክሞን መተን ቤት ውስጥ ጉድ ጉድ አንልም ብላ ሰራተኛ ላምጣ ብላ ሄዳ እጇን ጎታ ይዛት መጣች። ይኸውልህ ሰለሞን፣ የምታወራኝ ነገር ካለ እውነቱን አውራኝ። ከዚህ በላይ ምን ሌላ እውነት አለ? እውነታውን እኮ ነው እየነገርኩህ ያለሁት። የፈጣሪስ አንተ ምን አይነት እብድ የሆነች ልጅ ነች? በእናትህ አየህ አይደል? የዛኔ ይቅርብህ እያልኩ ስነግርህ የነበረው ለዚህ ነበር። አሁንማ በቃ ፍሬሽ ትዳርህንም በገዛ በራስህ እጅ ልትበትነው ነው ማለት ነው። እኔ እኮ ስለምታሳዝነኝ ነው። ከአረብ ሀገር ስመለስ አንተን ነው ማገባ ስላለችኝ እዛ ሰው ሀገር የሆነ ነገር እንዳትሆን ብዬ እኮ ነው በእኔ ቤት እሺ ስላት የቆየው። አሃ እሷ አረብ ሀገር ደክማ በምትልክልህ ገንዘብ አንተ ደግሞ ትዳር ያስክበት። ዳንኤል፣ ይሄ ስላለፈው ስህተቴና ጥፋቴ እየነገርክ እንድትወቅሰኝ እኮ አይደለም። አሁን ከገባሁበት ችግር ውስጥ እንድታወጣኝ መፍትሄ እንድትፈልግ እኮ ነው የጠራው። ከየትኛው ችግር ነው እኔ የማወጣ? ይሄ እኮ ያለቀለት ጉዳይ ነው። የፈሰሰው ይታፈሳል እንዴ? እሺ ቆይ አሁን ምን አድርግ ነው የምትለኝ? እሺ አሁን ምን ላድርግሽ? ይኸውልህ አንተ ቤት ውስጥ ምንም ነገር እንዳልተፈጠረ ምንም እንደማያውቅ ነው መሆን ያለብህ። ከዛ ሳባንም ደግሞ ስራዋን አስጀምራት። የዛኔ ሁለታችሁ ብቻችሁን ስትገናኙ አዋራት። እምቢ ካለች ግን መሆን ያለበትን ነገር በቃ እናደርጋለን ማለት ነው። ቆይ ግን እንዴት እኔ በዚህ ልክ ግን እንዴት እንደዚህ ልሸወድ እችላለሁ? እንዴ ተሸውደህ እኮ አይደለም እምቢ ብለህ ነው ዳንኤል። ይህ አሁን እኮ የነገርኩ ነገር ያለፈ ታሪክ ነው። እኔ አሁን ተለውጬ አዲስ ሰው አዲስ ህይወት ውስጥ እኮ ነኝ ያለሁት። ትሰማኛለህ? እኔ በዚህ ጉዳይ ምንም ነገር የምልህ ነገር የለም፣ ምረዳ ነገር የለም። ተግባባን? አንተ ራስህ ከገባበት ጉድጓድ ራሱ እንዴ ምንድን ነው ዳንኤል? እንዴ ከገባሁበት ችግር የምወጣበትን መፍትሄ ሳንፈልግ ወዴት ነው የምትሄደው? ኧረ በእናትህ ልቀቀኝ። ሰው እያየ ነው። የሰዎች አይን እኔ ከደረሰብኝ ችግር ይበልጣል እንዴ? እኔ መፍትሄ ሳትፈጥርልኝ ከዚህ ቤት አትወጣም። እሺ ካላልከኝ አልለቅህም። አንተ ምን? እሺ በቃ እሺ ልቀቀኝ። እሺ ልቀቀኝ። እሺ ቆይ እሺ አሁን ምን አድርግ ነው የምትለኝ? በቃ የፈለግከውን ነገር አድርግ። ስትፈልግ እኔና ሳባ ቤት በሌለንበት ሰዓት ሂድና ምንድነው የምትፈልጊው? ምንድነው ችግርሽ ብላ አናግራት። እሷማ የምትፈልገው እኮ ገንዘቧን ነው። የዛኔ ያገኘኋት ጊዜ እኮ ነግራኛለች አይደል? እሱንማ አውቃለሁ፣ ግን ገንዘቡንም ቢሆን በምን መልኩ ነው የሚሰጥሽ? መቼ ነው የሚሰጥሽ? ኧረ እባክህን ሰለሞን፣ ምን ሆነ ነው? እሺ ብቻ በቃ አናግራት። እሺ አስቤበት እነግርሃለሁ። እንዴ ምንድነው አስቤበት እነግርሃለሁ ማለት? አሁን አሰብክበት፣ ተነጋገርን፣ ተግባባን አይደል እንዴ? እሺ አደርገዋለሁ ነው የሚባለው። በቃ እሺ ደውልልኝ።
ጭራሽ ማምሸቱ ሳይንስ ስልክ አያነሳም። ሰው ይጨነቃል እንኳን አይባልም። አንቺ አትጨናነቂ። ምናልባት እኮ ስልክ የማያነሳው እዚሁ ሰፈር ደርሶ ይሆናል። እንዴ ቢሆንስ? ቢያንስ እኮ ስልክ ተነስቶ እዚህ ደርሻለሁ ይባላል። ወይ መቅዲ፣ ሰርጋችሁ ግን እንዴት ነበር? አንቺን ደግሞ ሳይሽ በጣም ነበር የምታምሪው። አዎ ልክ ብለሻል። ሶል በሆነ አጋጣሚ ነበር የተዋወቅነው። ሶል የሚገርምሽ ሰው አያስጨንቅ አይጨንቅ፣ በቃ በጣም አሪፍ ልጅ ነው። ደስታ መፍጠር ደግሞ ሲችልበት። ፈጣሪ መጨረሻችሁን ያሳምርላችሁ። ግን ብዙ ጊዜ ቆያችሁ እንዴ? አይ እሱስ ብዙ ረጅም ጊዜ እንኳን አልቆየን። ይገርምሻል ስልክሽን እዛ ረስተሽ ሄደሽ ነው። ሳቢ ወይ መቅዲ ማሬ፣ አረ ተመለሽ። አዎ እናልሻለሁ። በቃ ያቺን ቅጽበት ነበረ እኔና ሶልን እንደዚህ ያገናኘች። እንዴት ዋልሽ? ስላመሸው በጣም ይቅርታ። ማምሸቱን አምሽ፣ ቢያንስ እንኳን ስልክ እንኳን ተደውሎ እዚህ ነኝ እዛ ነኝ አይባልም እንዴ? ይቅርታ። እሺ አሁን ራት የምንጠብቀው አንተን ነው። ራት እንብላ። አይ እኔ እንኳን በልቻለሁ። አንቺ ቢ ገብቼ ትንሽ እረፍት ላድርግ። ምን ራት በልቻለሁ? ሳቢ ሳባ፣ ለጊዜው ሳባ ይለች። የምትፈልገው ነገር አለ? ወዴት ሄዳ ነው? የእሷ መውጫና መግቢያ ሊቆጣጠር አልመጣሁም። ጠዋት ፀጉር ቤት ምናምን ስትል ነበር። ምን ለማድረግ እያሰብሽ ነው? ናፍቀኸኛል። ድሮ በቻት እቅፍ ሳም ታደርገኝ እንደነበሩ አሁን እቅፍ ታደርገኝ። አንቺ ነውረኛ እንደዚህ ነገር ስታስቢ ከዚህ በኋላ እንዳለሽ። እሺ ደግሞ አንተ ነውር ታውቃለህ እንዴ? እድሜ ልክህን የሚጸጽተን ነገር እንዳደርግ አገፋፋኝ። ናፍቄሃለሁ። እነዛ በፍቅር የተሞሉ ቃላቶች ናፍቀውኛል። አሁንም እነዛ ምሽቶችን ደግማቸው ነው የምፈልገው። ልጅ ይኖረዛ ስርዓት ያዥሽ። ጠብቅ፣ እሰራልሃለሁ። እንዴት ዋላችሁ? አደኛ እንኳን ደህና መጣሽ። እንዴት ነሽ? እንዴት ነሽ? ሰላም ነው አይደል? አየሁልሽ። ስራ እንዴት ነው? ጥሩ ነው። ቆንጆ ነው። አንቺ ጋርስ? ቆንጆ ነው። እረፍትም ተመችቶሻል? አዎ ጥሩ ነው። እንዴት ናችሁ? እና ደህና ነን። የበረታችሁ ነው? ስራ ነበረ? ጥሩ ነው። ቆንጆ ነው።
እኮ ግርም የሚለኝ ለምን የሆንሽውን ነገር እንደማትነግሪኝ ነው። ሰሞኑን ምን ሆነሻል? ስራ ቦታ አካልሽ እንጂ ነፍስሽ አልነበረም። ጓደኛዬ የሆንሽ የተፈጠረ ነገር አለ እንዴ? ምን እባክሽ ዝም ብሎ ነገር ነው። ዝም ብሎ ነገር ለዝም ብሎ ነገር ነው። አያ ፍልቅልቅ ጸባይሽ ጠፍቶ እንደዚህ ጋር ግርታ የሚሆንሽ ለኔ መንገድ ካልፈለግሽ ታዩ። እኔ ጠየቅኩሽ ግን እንደ ጓደኝነታችንና እንደ ቅርበታችን በመነሳት ነው። እስቲ ቆይ ተረጋጊ። በቃ ሁሉን ነገር ነግርሻለሁ። መቼም ካንቺ የሚደበቅ ነገር የለም። ምን እንደሆነ አላውቅም። ከሰሞኑ ባህሪው በጣም ተለዋወጠብኝ። በጣም ተጨናንቄ ነው። ያ ደስተኛው ሳቂታው ሰለሞን ያመሻል፣ ይጠጣል። እባክሽን በቃ ይሄው ነው ጉዳዩ። በዚህ ነው የተጨናነኩት። ምን ነክቶት ተለዋወጠ? ምን ነክቶት ተቀየረ? ምን አግኝቶት? ወይስ እንጋባ ብሎ ትዳር ገብቶ ሲያየው አስጨነቀው? ወንዶች እኮ እንዲህ ናቸው። ወይ አንቺ ደግሞ ምንድን ነው የምትይው ሰላምዬ? እሱ እኮ እንደሌላ ወንዶች እኮ አይደለም። ታዲያ እንደ ሌሎች ወንዶች ካልሆነ ምን ቀየረው? እሱንማ ባቅማስ መቼ እንደዚህ እጨነቃለሁ ብለሽ ነው? እኔ የምለው ግን ይሄ ከትዳር በኋላ እና ከትዳር በፊት ምናምን የሚባለው ነገር እንዴት ነው? አልታጣጣሙ አልቻላችሁ? በጣም እባክሽን። እኔም ብቻዬን እንዲህ የምብሰለሰለው የምጨነቀው እኮ እንዲህ ግራ ግብት ብሎኝ ነው። ለምን እንደዚህ እናደርግም ጓደኛዬ? ምን እንደዚህ ትዳር እናማክራለን ምናምን የሚሉትን አድራሻ አፈላልገን ሄደን አንጠይቃችሁ? የምርሽን ነው? የምሬን እኮ ነው በእውነት። ይቅልሽ አይደለም አይደለ? አረ የምንቀዳለው። በነገራችን ላይ መቼ መጀመሪያ የራሳቸውን ትዳር አጸኑ ብለሽ ነው? አብዛኛዎቹ እኮ ሰላም የራሳቸውን ትዳር ይበተኑ፣ አንዳንዱ ትዳር ያልመሰረተ፣ አንዳንዱ ደግሞ እንዲሁ መናገር ስለቻለና እድሉን ስላገኘ እንዲሁ ዝም ብሎ መተው የሚያወሩ ናቸው። በነገራችን ላይ የራስሽን ትዳር የምታጸኙ ባለቤቱ ራሱ ነው። እኔም እኮ ዝም ብዬ ነው እኮ ላንቺ መንገሪ። በእናትሽ በቃ ወደ ስራችን እንግባ። ጓደኛዬ እና ላንቺ ብዬ ነው። ታዲያ ምንድን ነው የሶሻል ሚዲያው ትዳር እናማክራለን ምናምን የሚሉት? ደፋር እዚህ ምን ልትሰራ መጣ? መቅደስ በዚህ ቆሻሻ አፈ ስሜን አትጥራው እባክሽ። ውስጥ ገብተን እናውራ። ምንም የምንነጋገረው ነገር የለም። ምንም አታመጪውም ያልከኝ ሰውዬ አሁን ስለምንድን እናወራ ፈለክ? እባክሽ ቀላሉን ነገር አታካብቹ። ካካበርሽውና ውስብስብ ካደረግሽው ደግሞ ውጤቱ በጣም መጥፎ ነው የሚሆነው። ጨዋታው እንደሆነ ጀምራችሁታል አይደል? ማን በቀይ ካርድ እንደሚወጣ እናያለን። አረ በፈጠረሽ ተረጋጊና ውስጥ ገብተን እንነጋገር። እኔ የምለው ጓደኛ ጨንቆት ነው የላክ? አስወጣት ወይስ አስወግዳት አለ? እባክሽን መቅደስ ውስጥ ገብተን ቁጭ ብለን ተረጋግተን እናውራ። አሁን ከዚህ ጮኬ ሳላዋረድ ሂድ። ጥያቄ ካለው እራሱ ይጠይቀኝ። ይቅርታ መቅደስ፣ ስለተፈጠረው ነገር እጅግ በጣም አዝናለሁ። ጓደኛ እጅግ አውሬ ሰው ነው፣ ለሰው የማይሳሳ። በዚህ በሰለጠነ ጊዜ አገር የማልገባ የማላገኘው መስሎት ነው የተደበቀው። እኔ መቅደስ ግን የገባበት ገብቻ አገኘሁት። ህይወቴን እንዳመሰቃቀለው ህይወቱን ነው የማመሰቃቀልለት። አይ እንደዛማ አይደለም። ግን ይህን ስልሽ ደግሞ እሱም ያደረገው ነገር ልክ አይደለም። ስማኝ፣ እኔ ለማንኛውም መሆን የምፈልገው ገንዘቤን ነው። እሺ የጠየቅሽውን ገንዘብ እንዲሰጥሽ አድርጋለሁ። እስከዛ ግን አንቺ ማድረግ ያለብሽ ሳባ እንዳትሰማ አድርጊ። እኔ እንደሱ ደደብ አይደለሁም። ገና ለገና እሱ በደለኝ ብዬ
ሳባን የመሰለች ምስኪን ሴት ሰላም አላደፈረሰም። በጣም አመሰግናለሁ። መልካም ያልኩህን ንገረውና በአጭር ጊዜ ውስጥ የላቤን እንዲሰጠኝ አድርግልኝ። እሺ አሁን አታስጨንቀኝ። ምን ፈልጋና ለምን እኔ ቤት እንደመጣች ብቻ ንገረኝ። ገንዘቧን ፈልጋ ነው የመጣችው። የምን ገንዘብ? አረብ ሀገር እያለች በሐሰት አገባሻለሁ ብለህ የላከችልህ ገንዘብ ነው። ገንዘቧን በልተህ ስልክህን አጥፍተህ አድራሻን አጥፍተህ አልተሰወርክባት? ታዲያ እኮ ይሄ እኮ ያለፈ ታሪክ እኮ ነው። ይኸውልህ ጓደኛዬ፣ የወጋ ቢረሳ የተወጋ ይረሳ ነው ጉዳዩ። አንተ በሐሰት አገባሻለሁ ብለህ ገንዘቧን በልተህ ብትጠፋ፣ እሷ ግን ፈልጋ አፈላልጋ አገኘች። ይኸውልህ ትዳርህ በሰላም እንዲቀጥል ከፈለግ የጠየቀችውን ነገር ፈጽምላት። ቆይ ይህንን ሁሉ ገንዘብ ከየት አምጥቼ ነው የምከፍላት? ደግሞ ባልከፍላትስ ማስረጃ አላት? ኧረ በእናትህ ሰለሞን፣ ይሄ እንደዚህ ስትል አንተ አያምርብህ? የሰራው ስራ እኮ በጣም አስነዋሪ ነገር ነው። ይሄ ነገር ደግሞ ሳባ ጋር ደርሶ ትዳርህ አደጋ ውስጥ ከመውደቁ በፊት ከእሷ ጋር ተነጋግራችሁ ጉዳዩን ብትፈጽሙት ነው የሚሻለው። እንደውም አንድ ነገር ልንገርህ፣ እሷ ልታደርግ የነበረውን ነገር በሳባ መልካምነት ነው የተወችው። ይኸውልህ ገንዘቤን ይስጠኝ፣ እኔ ከሱ ምንም አይነት ነገር አልፈልግም ነው ያለች። ቆይ ምን ያህል ገንዘብ ነው የጠየቃቸው? እሱ እንኳን ትንሽ ነው፣ አንድ 500 ሺህ ብር። 500 ሺህ? ከዛ በላይ አይሆንም እንዴ? እሷ የምትልክልህን ገንዘብ ተቀብለህ አንተ አሸሸ ገዳሜ ስትል ቁጥሩን አታውቀውም እንዴ? ቆይ ማለቴ የሰርጉን ድግስ የደገስኩት እንኳን ከሰዎች ተበዳድሬ ነው። ይሄን አንተ ታውቃለህ። ይሄን ሁሉ ገንዘብ ከየት አባት አምጥቼ ነው ቆይ የምከፍላት? ይኸውልህ እሱን እኔ ላይ እየጮክ አይደለም የምትነግረው። ሂድና ከእሷ ጋር ቁጭ በልና ተነጋገሩ። ሳባ ደወለች። ሄሎ ዛሬ ግን ያለ ወትሮሽ ውጭ እንብላ ያልሽው ለምንድን ነው? የኔ ፍቅር፣ አንዳንድ ጊዜ እኮ ወጣ ብሎ መዝናናት አስፈላጊ ነገር ነው። ዋናው ነገር ግን እቤት ሰራተኛችን ስላለች ለማውራት ስላልተመቸን ከሰሞኑ ስለተቀያየረው ባህሪ እንድናወራ ፈልጌ ነው። ታዲያ ይሄ ምን ያገናኘዋል? እኔ ስራ ስለበዛብኝ ነው፣ ሌላ ምንም አዲስ ነገር የለም። እንደዛ እንኳን አይመስለኝም የኔ ፍቅር። ሰራተኛዋ ምን ማለቴ እሷ ከመጣች በኋላ ነው ባህሪ ሁሉ የተቀያየረው። ምን ነው በመምጣቷ ደስተኛ አይደለህ እንዴ? አረ ምንም ከሷ መምጣትና መሄድ ጋር ምንም የሚያገናኘው ነገር የለም። እሺ እኔ ምን ልበል? በጣም እኮ ግራ እኮ ገባኝ። እንኳንም እቺ ሰራተኛ አንቺ ራስሽ ሄደሽ ይዘሻት መጣሽ። እኔ በኖረ ይጃት የመጣሁት የጥርጣሬሽ መጠን ከዚህም በላይ ከፍ ይል ነበር። አሁን ስለጨረስን ሂሳብ እንክፈልና አምጣ። ሂሳብ ስማ፣ የምትችለውን ነገር አድርግና ቶሎ ብለህ ለልጅቷ ገንዘቧን መልስላት። አለበለዚያ ይኸውልህ ትልቅ አደጋ ውስጥ ነው። ይኸውልህ እና ደግሞ ዘጋው። እሺ ቻው። ፍቅር፣ አንተ ሷል ምን ሆነሃል? የሆንከው ነገር አለ? አይ ኧረ ምንም አልሆንኩም። ዝም ብሎ የስራ ጉዳይ ነው። ትንሽ እሱ አስጨንቆኝ ነው። በመጨነቅ እኮ የሚመጣ ለውጥ የለም። ሶል ፍቅር፣ ወይዬ ምን ሆነሃል? ከማሰብ እኮ አልፈህ እኮ በሀሳብ ባህር እኮ እየተንሳፈፍክ ነው ያለኸው። ግን ታውቆካል? ምን እንትን ነው። አይ ቲንክ ትንሽ እንቅልፍ መጣ ደከመኝ መሰለኝ። ገብቼ ልተኛ። እንደዛ ሳይሻል አይቀርም።
ዋይ ወንድሜ ይቅርታ በጣም አላየሁክም ነበር። ምን ነው እንደኔ ማየት የተሳለሽ ነሽ እንዴ? አይ ኧረ እኔ እንኳን እንደዛ አይደለሁም። ይቅርታ ግን ታዲያ ሀሳብ ውስጥ ሆነሽ ነው? አዎ ሀሳብ ውስጥ ሆንኩኝና ሳላቅ ነው የገጨውክ። ይቅርታ በጣም ሀሳብ ምን ነው ነጭን ጥቁር ማድረግ ላቺ ለምን ትጨነቂያለሽ? ልሽኔ ነኝ እቺ ዓለም እንደሆነች እንኳን ተጨንቀሽባት እንዲሁም ሞልታት ሞላ። ይልቅ ይኸውልሽ ከምትጨናነቂ የሚያስጨንቅሽን ነገር ለፈጣሪ ስጪ። አይ እኔ ወንድም የኔ እንኳን ጭንቀት አንተ እንደምታስበው አይደለም። ላይስተካከል ፍርስርስ ወጥቷል። እንደዛማ ብለሽ ራስሽን አታሳምኝ። ምናልባት እኮ ካለሽ ብዙ ነገር ውስጥ የፈረሰብሽ አንዱ ሊሆን ይችላል። ስለዚህ እንደዛ አትማረሪ። ማለቴ ግን አልገባኝም። አልገባሽም? ይኸውልሽ እኔት አንድ የሆነ አካባቢ ላይ እኮ ነው አንድ ሰውዬ ቤቱ ተቃጥሎበት በጣም ይበሳጭ ነበር። ከዛ በዛ የሚያልፉ አንድ አባት አዩትና ምን ሆነ ነው የኔ ልጅ ብለው ይጠይቁታል። አይ አባባ ተውኝ፣ የኔ ነገር አልቆለታል፣ ቤት የተቃጠለብኝ፣ ከዚህ በኋላ ምን ተስፋ አለኝ ብሎ በጣም ይበሳጫል። ራሱን ሊያጠፋ ሲል እስቲ ተረጋጋ ብለው ያው አባቶች በላያተኛ አይደሉ አረጋግተው እስቲ ያጣኸውን ነገር ዘርዝረ ጻፍ ብለው አንድ ወረቀት ይሰጡታል። ልጁም ደግሞ ተረጋጋና ያጣውን ነገር በወረቀት ላይ አስፍሮ ሰጣቸው። ድጋሚ ሌላ ወረቀት አውጥተው ሰጡትና እስቲ በዚህ ደግሞ ያለህን ነገር ጽፋ አሳየኝ አሉ። ያለውን ነገር በሙሉ ወረቀቱ ላይ ጽፎ ወረቀቱ ሞላ። ድጋሚ እንደውም ከጀርባው ጻፈ። በዚህ ጊዜ አስቆሙትና የኔ ልጅ ያለህ ነው ወይስ ያጣኸው ብዙ አሉት። በጣም አስተዋልና ያጣው ጥቂት ነው፣ ያለው ግን ብዙ ነው። አየሽ ብዙ ጊዜ ስላጣነው ስንጨነቅ ያለን ብዙ ነገር ያመልጠናል እና ያጣሽው አንዱ ስለሆነ አትጨናነቂ ለማለት ነው። በጣም ነው የማመሰግነው። ይልቅ ስለገጨሽኝ ካሳ እንዲሆን እዚህ ፎቅ ላይ አንድ መነጽር ቤት አለ ተብሏል። እሱን ነው አሳይኝ። ኧረ ምን ችግር አለው? አንቺም በደንብ ነው ማሳየው። ቅጣት ይሆንልሻል። ኧረ ምንም ችግር የለውም። እሺ የሚገርም ነገር ነው። ግን ከየት አካባቢ ነው የመጣኸው? እዚሁ ነኝ። እዚሁ ቅርብ ቦታ ነው? አዎ። አለች። እሺ እና እስከዛ እኔ ቡና ላፈላላ። ወይ የተቀደሰ ሀሳብ ነው። እንድናወራ እፈልጋለሁ። አሁን ሰዓቱ አይደለም። ይኸውልሽ እባክሽን በቃ ትዳሬን አትበጥብጭብኝ። ባለፈው ጥፋቴ ምክንያት አትግጭኝ እባክሽ። ስለምንድን ነው የምታወራው? ይኸውልሽ ዳንኤል ሁሉንም ነገር ነግሮኛል። እኔ እኮ ያንቺን ገንዘብ ለመቅጣት አስቤ አይደለም። ስለምንድን ነው የምታወራው? ትንሽ ጊዜ ስጪኝና በቃ እሰጥሻለሁ። ሰማለህ? ሚስት ውስጥ ሻወር እየወሰደች ነው ያለችው። እንድሰማ ከፈለግ ግባና ጩህ። ካልሆነ ግን አጭበርበሬ የበላህን ገንዘቤን ስጠኝ። እሺ ምን አለበት ብትረጂኝ? ትንሽ ጊዜ ስጪኝ። እኔ እኮ አልሰጥሽም አላልኩሽም፣ ግን ለሰርጉ ወጪ ስላወጣሁኝ ጊዜ ስጪኝና እሰጥሻለሁ። እስክትሰጠኝ ድረስ እዚሁ ቤቱን እጠብቅሃለሁ። ካልሆነ ግን ምስኪን ለሆነችው
ገብቼ እውነቱን እነግራታለሁ። እንደዚህማ አይሆንም። እንደዛ ካልሆነ ምርጫው ያንተ ነው። አንቺ ክፉ ሰይጣን ምቀርግ ነው የምገልሽ። ያለበለዚያ ጨዋለሁ። ሳቢ ጨረሽ እንዴ? የመጣ ሰው ነበር እንዴ? የምን ሰው? እና ታዲያ የማንን ድምፅ ነው የምሰማው? ቤት ተሳስቶ አንኳኩቶ ነው አይደል? የተሳሳተ ከሆነ ጥሩ፣ መጥፎ አውቆ የሚያንኳኳ ነው። የተሳሳተ አውቆ የሚያንኳኳ ምን ለማለት ፈልጋል? መቅዲ ወይ ሳቢዬ፣ አንድ ነገር ላማክርሽ ነበር። ምንድን ነው? ምን እባክሽን፣ ይህን ሰሞን ቤቴ ላይ ምን እንደተፈጠረ አለ። ምን ተፈጠረ? አይ ሰለሞን ትንሽ ባህሪ ተለዋውጦ ምናልባት የምታውቂው ነገር። ሳቢዬ፣ እኔ ምን አውቃለሁ ብለሽ ነው? ወንዶች እኮ እቅድ ሲፈጽሙ እንጂ ሲያቅዱ እኮ አይናገሩም። እስቲ ትንሽ ጊዜ ጠብቂው። ጠብቂው? አንቺም ጠብቂው? ሁሉም ያማከርኩት ሰው ሁሉ ጠብቂው ጠብቂው ጠብቂው። ይሄ ጠብቂው ነገር ነው የሰለቸኝ። ለማንኛውም በቃ ስራሽን ስሪና እናወራለን። ደህና አደርክ የኔ ፍቅር? እንዴት አደርሽ የኔ ውሻ? ከውሻም የከፋሽ ውሻ። ስማኝማ የኔ ፍቅር፣ የቤታችሁ ስራ እንዴት አድካሚ መሰል። ጀርባዬን በጣም ስቲሽን ነው። ሰሜንሽ፣ እኔ ባለትዳር ነኝ። የህልምሽ መሞከር አይደለሁም። እሺ፣ አንተ ነበርክ እኮ ህልም የሰጠኸኝ። ለአንተ ነበር እኮ መኖር የጀመርኩት። አንተን ነበር እኮ ተስፋ ያደረግኩት። አቦዬ፣ ለአንተ ምናምን የምትይው ነገር አቁሚ በቃ። ምንድነው ገንዘብ ነው የሰጠሽኝ አይደል? በቃ እንዳበደርሽኝ አስቢው። በቅርቡ መልስልሻለሁ። እስከዛ ግን እኔ የምልህን ታደርጋለህ። ካልሆነ ግን ሁሉንም ነገር በአጭር ነው መቀጫው። ሰማኸኝ? እሺ፣ ግደለኝ። በሚያፈቅሩት ሰው እጅ እንደሞት ገነት የሚያስገባ ነገር ያለ አይመስለኝም። ግደለኝ፣ ሲጣሪ ግደለኝ። የሆነ መንፈስ አለብሽ። ሳሪ ግን ለምን የሆነ ነገር አትወስጂው? ዝም ብለሽማ መቀመጥ የለብሽም። አይ ዳኒ፣ የሚበላ ነገር እንኳን ይቅርብኝ። ባይሆን ውሃ ብጠጣ ደስ ይለኛል። እሺ፣ ውሃ አምጣላት። እንዴት ነሽ ታዲያ? ደህና ነኝ ዳኒ። ዳኒ፣ አቤት። አንተና ሰለሞን የልብ ጓደኛሞች ናቸው አይደል? አዎ። ማለትማስ ከልጅነት ጀምሮ አብራችሁ የተማራችሁ፣ ክፉን ደጉን አብራችሁ ያሳለፋችሁ የልብ ጓደኛሞች አይደል? አዎ።
የልብ ጓደኛ ማቾች ነው። ይሄማ ሀገር ያወቀው ጉዳይ አይደል እንዴ? ስለዚህ ምንም አትደባበቁ ማለት ያው እንደ ጉዳዩና እንደ ምስጢራዊነቱ የምንነጋገረውና ማንደባበቀው ነገር ይኖራል። ግን እኮ ያው ታውቂያለሽ አይደል? ሁሉም ሰው ለማንም የማይናገረው የራሱ የሆነ ምስጢር አለ። ሀዋይ ዳንኤል እባክህን ከሰሞኑ ስለ ሰለሞን ስለተለዋወጠው ባህሪው ነግሮካል? ስለምን? በሱ ዙሪያ ምን ተፈጠረ? እባክህን ዳኒ ሰለሞን ስለተቀያየሩ ባህሪው ሁሉን ነገር የምታውቀውን ነገር ሁሉ እንድትነግረኝ እፈልጋለሁ። እባክህን ልለምን ዳኒ። አረ ሳቢ እኔ ምንም የማውቀው ነገር የለም። ደግሞ እኮ ከተጋባችሁ በኋላ እኮ እንደ በፊቱ ቶሎ ቶሎ አንገናኝም። እባክሽን ደግሞ በጣም እንደዚህ አትረበሽ ይበልናልሽ። ሶል እኔን እቤቱን ጠልቷል። እባክህን ዳኒ እባክህን። ታዲያ ይሄን ያህል ችግር ደግሞ ከተፈጠረ እኔ እኮ አግኝቼ አወራዋለሁ። አንቺ ግን እባክሽን በጣም መረጋጋት አለብን። ዳኒ ምን ላድርግ? ለሰው እንዳላወራ ሰው እንደምታውቀው ነው የሰው ነገር። እሱ እውነትሽን። የዘንድሮ ሰው እንኳን ተነግሮት አይደለም ፈጥሮ ሰውን ከሰው እያባላ አይደል ያለው። ለማንም አለመናገርሽ በጣም ትክክል ነሽ። እንዳንፋታ ትናንትና ተጋብተው ዛሬ ተፋቱ ይሉናል ብዬ ሁሉን ነገር በልቤ ይዤ በጣም እየተጨነኩኝ ነው። ዳኒ እባክህን ልለምን የሆነውን ነገር ሁሉ ጠይቀህ ልትነግረኝ ትችላለህ? አረ ችግር የለውም። በቃ እኔ ዛሬውኑ አግኝቼ እንዳለ ሁሉ ነገር ጠይቀዋለሁ። አታስቢ፣ በቃ አንቺ አትጨናነቂሽ። እሺ ዳኒ አደራ። እሺ ችግር የለውም። እባክሽ በእናትሽ ስሚኝማ ጓደኛዬ፣ አሁን ሁሉም ነገር እንዳሰብኩት ሆኖልኛል። አዎ ብታይ ግን ምን እንዳሳሰበኝ ነገር ሳባ ትንሽ መስኪን ሴት ነችና እሷን እንዳልጎዳት እየፈራው ነው። እሱንማ ታያለሽ፣ ገና ብዙ ሰራለታለሁ። ነገርኩሽ እኮ ሚስቱ በጣም ጥሩ ሴት ነች። የእሷ ጥሩነት ይዞ ነው እንጂ እሱ እንደሰራኝ ስራ ቢሆንማ ገና እዚህ ቤት እግሬ የረገጠ ቀን ነበር የበላኝን ገንዘቤን ጉዱን አዝረጥርጬ መቀበለው የነበረው። ጓደኛውን አማላጅ ልኮ ትንሽ ጊዜ ስጪኝ ብሩን እከፍልሻለሁ ብሎኝ ነው። እሺ ለማንኛውም አዲስ ነገር ካለ እደውልሻለሁ። ቻው ጓደኛዬ። ሳቢ ሄደናል። ደህና ሳቢ? ደህና። ቡና ላፍላ? ምንም ነገር አልፈልግም። አሁን የምፈልገው ዝም ብቻ እንድትይኝ፣ ዝም ብቻ። ሳቢ ሳባስ በቅድሚያ እንደምን ዋላችሁ አይቀድምም ወይስ እኔ እንደሰው አልቆጠርከኝም? ሳባስ አትጩፍ። አመመኝ ብላ ገብታለች። ትሮም አንተን የተጠጋ ጤነኛ ይሆን? ምን እያልሽ ነው? ምን ልትሆን አማረክ? ትሰማኛለህ? በዚህ ሳምንት ውስጥ ገንዘቤን የማታመጣ ከሆነ ገብቼ ሁሉ ነገር ለሚስት አዝረጠረጥልሃለሁ። እኔ እዚህ የመጣሁት ገንዘቤን ፈልጌ ነው፣ ያንተ ገረድ ለመሆን አይደለም። የሰው ሀገር የተገረድኩት ይበቃኛል። ሳቢ ወይ የቤቴን እኮ ችግር ምክንያቱም እኮ አወኩት። አልገባኝም ሳቢ። ቆይ እንዴት? አይ ተይኝ እስኪ።
እቤት እኮ ሰራተኛ ብዬ በቀጠርኳት ልጅ እኮ ነው። ይሄው ሁሉ መታመስ ነው። ይኸውልሽ ጓደኛዬ ባለፈው ከትዳርና ከትዳር በፊት ችግር አለ ወይ ብዬ ጠይቄሽ ነበር አይደለ? ይሄው ወይኔ ሰላም ጓደኛዬ ማንም መጫወቻ ትሆኚ። ሰለሞን እንደሌሎች ወንዶች መልከስከስ ጀመረ። ያውም አንቺ የሚመስልሽ ቆንጆ ሴት አግብቶ አስቀምጦ ከሰራተኛ ጋር። ወይኔ ሰላም ውይ ሰላም፣ አንቺ ደግሞ ለነገር ሁሉ ትቸኩያለሽ። አንቺ እንደምታስቢው አይደለም። እስቲ ቆይ ተረጋጊ። እና ምንድን ነው መቅደስና ሰለሞን በፌስቡክ የሚተዋወቁ ፍቅረኛሞች ነው እና ከዛ ልሻለሁኝ መቅደስ ይሆዬ በምትልክለት ገንዘብ ከፍቅረኝነት አንስቶ እስከ ሰርጋችን ድረስ ገንዘቡን እያወጣ የነበረው ለካስ በሷ ብር ነበር። ያው የምናሳልፈው የነበረው የሚገርም ነው። ቆይ ታዲያ እንዴት ብላ አገኘችው? እንዴትስ ብላ አንቺ ቤት ሰራተኛ ሆና ልገባ ቻለች? ጓደኛዬ ጠርጥሪችማ ብቻዋን አይደለችም። ኧረ በጣም ልክ ብለሻል። እኔ ጉዴን መች አወቅኩኝ። ዳንኤል እንኳን ስለ ነገሩ ሁሉ አላቅም ብሎ ያለኝ ለካ እኔን ሲዋሸኝ ኖሯል። ታዲያ የሰላይ ቡድን ተቋቁሞ ነው ትዳርሽን ለመናድ የተዘጋጀው። ጓደኛዬ እኔ አሁን ወደ ስራ ቦታ እንሄድና እንዲህ ላለችው ሰላይ ሌባ ሴትማ የምናደርገውን አሳይሻለሁ። ነይ። አይ አንቺ ወደ ስራ ሂጂ፣ እኔ ደግሞ ሰው አናግሬ እመለሳለሁ። እንደዛ ይሻላል? አዎ ይሻላል። በቃ ደርስሽ ነይ። እሺ ዳንኤል፣ ቢያንስ እንኳን መጥቼ ያለበት ድረስ እውነቱን እንድትነግረኝ እኮ ጠይቄ ነበር። ግን አንተ እውነቱን ለመናገር እንኳን ፈቃደኛ እንኳን አይደለም። በጣም አዝኜብሃለሁ። ይቅርታ ሳል እኔ አንቺ ሳትሰሚ ለትዳራችሁ መፍትሄ ስፈልግ ነበር እኮ። የታለ ታዲያ ይፈታልኝ? የታለ ያስተካከልከው ጉዳይ? የታለ ያስተካከልከው ችግር? እባክሽን ሳል እንደዚህ አትበሳጭ። ተረጋግተን ማውራት እንችላለን። እኔም እኮ ልክ ጉዳዩን ስሰማ በጣም ነው የደነገጥኩት። ከዛ ሰለሞን እባክህን ሳባ ሳትሰማ ይህንን ጉዳይ እንፍተው አለ። ከሰማችሁ በጣም ትዳራችን አደጋ ላይ ይወድቃል አለ። እሺ ብዬ ትዳራችሁን ለማትረፍ ስል ቢያንስ እንኳን ገንዘቡን እስከምንሰጣት ድረስ ጊዜ ትስጠን ብዬ ሄጄ ቤታችሁ መጥቻ አናገርኳት። እሷ ግን ምንም ልትሰማኝ ፈቃደኛ አይደለች። ወይ ጉድ! የገዛ ቤቴ ላይ ምን እየተከናወነ እንዳለ እንኳን አለማወቄ በጣም ነው የሚገርመው። ዳንኤል፣ አንተን ግን ያለህበት ድረስ መጥቼ እኮ እውነቱን እንድትነግረኝ ያለውን ነገር የተፈጠረውን ሁሉ እንድትነግረኝ እኮ ለምኜክ ነበረ። ግን አንተም ልክ እንደሌላው ሰው ጨከንክብኝ። ሰለሞን ነው እባክህ፣ ይህን ነገር ማንም መስማት የለበትም ማለት ነው። ቢሆንም የብዙ ሰው ትዳር ግልጽ ባለመነጋገር እንደሚፈርስ እያወቅህ እሱማ ልክ ነሽ። ላድርግ። ለማንኛውም በጣም እንዳዘንኩ ልነግርህ ነው የመጣሁት። እባክሽን ሳባ፣ እኔ እናንተን ትዳር ለማፍረስ ብዬ ምንም ያደረግኩት መጥፎ ነገር የለም። ይቅርታ፣ ስለ እግዚአብሔር ብለሽ ይቅርታ በእናትሽ። ዳንኤል ሀዊ፣ እሱም ዋላ ክፉ ብለህ እንደማታደርገው እኮ አውቃለሁ። ግን ምን መሰለህ፣ ግልጽ መናገር ግን ነበረበት። አሁን ያለፈው አልፏል። ይቅርታ አድርጌልሃለሁ። እሺ? አመሰግናለሁ። እና ምን ለማድረግ አስብሽ? ዳንኤል፣ እሱን አብረን የምናየው ነው። መቼስ መጥፎ ነገር አትወስንም ማለት? እያንዳንዱ የምወስነውን ውሳኔ አብረን ነው። በቃ ስለዚህ አሁን ምሳችንን እንብላ። እሺ፣ ደስ ይለኛል። እዚሁ እንብላ በቃ። እሺ። ሰማለህ? ከዚህ የበለጠ ነገር ሳይፈጠር ብሬን ስጠኝ። ህይወት ያለው በእጄ ላይ ነው። ምንም የማታውቀዋለሽ ከዚህ በላይ ላሳመማት አልፈልግም። ይሄ ማለት ግን ያንተን ክፋት እረሳዋለሁ ማለት አይደለም። ከዚህ በላይ ምን ልታደርጊ ነው? ምንም ማድረግ ባትፈልጊ ለእሷ የሚራራና የሚያስብ ልብ ቢኖርሽ ኖሮ ይሄን አታደርጊም፣ አትነግሪያትም ነበር። ስትፈልግ ገደል ግባ። አፍሽን ዝጊ። ምን አይነት ነገር ውስጥ ነው የገባሁት? ምንድን ነው ማድረግ ያለብኝ?
ኧረ እባክሽን ስልኩን አንሺው። ለተለያየን ምን አደርጋለሁ? ወይዘሪት መቅደስ ይኸው እንዳሰብሽውና እንደፈለግሽው ትዳሪን በተንሽው። እንኳን ደስ አለሽ። ግን ምስኪን እናት ባትኖሪ ኖሮ እንዲህ አንቀኝ ሲጣራሽ መሞት የነበረብህም አንተ ነህ። እንደውም እኔ እስካሁን እራርቼ ላውቅ። ግደኛ ነይ ግደኝ። መሞት ብርቅ ነው። ሳቢ ለምንድን ነው ትተሽኝ? ሁለታችሁንም ማናገር አልፈልግም። ዝም በሉኝ። ምን ነው በጠዋት ማበስራችሁ ብስራት አለ። አንቺስ በሰዓቱ ነቅተሻል። ባይሆን ሶልን ልቀስቅሰው። አንተ ሰለሞን ሰለሞን! ምንድነው? ምን ሆነሽ ነው? ምን እንደሆንኩማስ እናንተ ሁለታችሁ ንገሩኝ። ምንድነው ማለቴ? ምንድነው የምንነግርሽ? እኔ ምንም የሚሞቀው ነገር የለም። ባሌ ሰለሞን እንደዛ ሲያስጨንቅህ የነበረውን ጉዳይ ሁሉንም ነገር ደርሼበታለሁ። አንቺ መቅደስ ልትማሪ የመጣሽ ከሀገር ቤት የመጣሽ መቅደስ አረብ ሀገር ሂደሽ ስትሰሪ እንደነበረና ገንዘብ ስትልኪለት እንደነበረ ሁሉ ነገር ደርሼበታለሁ። አንቺ ጨካኝ፣ አንቺ ክፉ! ዝም ብለህ አትጩ። አይደለም በጣም ጎበዞች ናችሁ። ለካስ ሚስጥርም ላለማውጣት ተማምላችሁም ነበረልኝ። ሳቢ እባክሽ ተረጋጊ። ቆይ እኔ ላስረዳሽ። ምኑን ነው የምታስረዳኝ? ከረፈደ ወዲህ ነው የምታስረዳኝ? እኔ ምለው ይህ ሁሉ ነገር በእኔ ይህ ሁሉ ነገር ሰለሞን በፌስቡክ የማውቀው ፍቅረኛዬ ነበር። እኔም አረብ ሀገር ስላመንኩትና ስላፈቀርኩት በምልክለት ገንዘብ ለቀጣይ ህይወታችን የሚራልን ነገር አጠራቅሞ እንዲገዛ ብር ልክለት ነበር። ከዛ ግን በድንገት ስልኩን አጠፋፍቶ ጠፋ። ከዛ እኔም ከ3 ወር በኋላ ወደ ሀገሬ ስመጣ ማግባቱን ሰማሁ። አይደለም? ስለዚህ ቂም የያዘ ልብሽን ይዘሽ ከደላላ ጋር በመመሳጠር እቤቴ ልክ እንደ ሰራተኛ መስለሽ ተቀጠርሽ። አይደለም? ስሚኝማ ጓደኛዬ፣ አሁን ሁሉም ነገር እንዳሰብኩት ሆኖልኛል። አዎ ብታይ ግን ምን እንዳሳሰበኝ ነገርሽ። ሳባ ትንሽ መስኪን ሴት ነችና እሷን እንዳልጎዳት እየፈራው ነው። እሱንማ ታያለሽ፣ ገና ብዙ ሰራለታለሁ። ነገርኩሽ እኮ ሚስቱ በጣም ጥሩ ሴት ነች። የእሷ ጥሩነት ይዞ ነው እንጂ እሱ እንደሰራኝ ስራ ቢሆንማ ገና እዚህ ቤት እግሬ የረገጠ ቀን ነበር የበላኝን ገንዘቤን
ጉዱን አዝረጥርጬ መቀበለው የነበረው። ጓደኛውን አማላጅ ልኮ ትንሽ ጊዜ ስጪኝ ብሩን እከፍልሻለሁ ብሎኝ ነው። እሺ ለማንኛውም አዲስ ነገር ካለ እደውልሻለሁ። ቻው ጓደኛዬ። ሳቢዬ ደህና ነሽ? አዎ እኔ በቅድሚያ በቀልን አንግቤ ጸጸትን አርግዤ ነበር ወደ ሀገሬም ወደዚህ ቤት የሚመጣሁት ነበር። ግን ያንቺን መልካምነት ሳይ እኔም ሴት ነኝና በሱ ጥፋት አንቺን መጉዳቱን ተውኩት። እኮ የቱ መልካምነት ይስቦሽ? እንደፈጸመብኝ በደል ስብራት ቢገባውም ገንዘቤን እንዲሰጠኝ ብቻ ተስማማው። ጥሩ ተጋጣሚዎች ናችሁ። ነገር ግን ጥሩ የፍልሚያ ሜዳ ግን አልመረጣችሁ። ያደረግሽው ነገር በህግ የሚያስጠይቅሽ ቢሆንም ነገር ግን አንቺ በየዋህነቴ ልክ እንደራራሽልኝ ሁሉ እኔም በሴትነቴ ግን እራርቼልሻለሁ። ከራሴ ጋር ተማክሬ ውሳኔ ላይ ደርሻለሁ። ስልክሽን መመልከት ትችያለሽ። በጣም አመሰግናለሁ። አሁን የማወራው የኔ ተራ ነው። ገንዘብሽን አስገብቼልሻለሁ። አሁን ምንም ወሬ አልፈልግም። ቀጥ ብለሽ ውጪ። አመሰግናለሁ። የኔ ፍቅር እስካሁን ላጠፋሁት ጥፋት በጣም ይቅርታ። ከዚህ በኋላ አይደለም አዲስ ነገር ተፈጥሮ ገና ሊፈጠር ሲል ሁሉንም ነገር አሳውቅሻለሁ። ለዛሬ ብቻ ይቅርታ አድርጊልኝ። የኔ ፍቅር ሰው እኮ አሁን ባለው ማንነቱ እንጂ ባለፈው ማንነቱ እኮ አይመሰልም። ይቅርታን ተቀብያለሁ። ሻንጣው ልቁኛው ባዶ ነው። እንዴ ተቃቀፋችሁ? አዲስ ፍቅር ጀመራችሁ? Thank you.